የሴጋ መምታት ሱስን ለማሸነፍ 1 2 3 ብለሽ ፎርሙላዎቹን ንገሪኝ ብሎ የሚለይ ሰው ብዙ ነው እና ከክላይንቶቼ እንደተረዳሁት ከሆነ ደግሞ እንደዚህ አይነት የሚባል ነገር የለም። ብዙ አይነት ወንዶች ከሴጋ ሱሳቸው የወጡበት ብዙ አይነት መንገዶች አሉ። ከክላይንቶቼ ያለኝን ኤክስፒሪየንስ እኔ ነግራችኋለሁ። ከዛ በኋላ እናንተ ከራሳችሁ የሴጋ ሱስ ከወጣችሁ ደግሞ በምን አይነት መንገድ እንደወጣችሁ ኮሜንት ላይ ትጽፉልኛላችሁ ማለት ነው። መጀመሪያና በጣም ብዙ ሰዎች የሚናገሩኝ ወደ ሃይማኖት የተመለስኩኝ ነው። ጸሎት በማድረግ ቤተክርስቲያን ወይም መስጊድ በመሄድ እና ከነሱ በላይ ደግሞ የሆነና በመንፈሳዊ ነገር ሊረዳቸው የሚችለውን ሰዎች በማዋራት ቀስ ብለው የተውት ነገር ነው። ሁለተኛ ደግሞ ስፖርት ጀመርኩኝ ነው። ይሄ ነገር በጣም ሳይንቲፊክ የሆነ ነገር ነው። ቢካዝ ስፖርት በምትሰሩበት ጊዜ የሚለቀቁት ፈሳሾች የሚለቀቁት ሆርሞኖች ሴጋ በመምታት ጊዜ የሚለቀቁት ሆርሞኖች ናቸውና ለዛ ሆርሞን ነው ደግሞ ሱስ የሚይዛችሁ። ስለዚህ በሴጋ የሚለቀቀውን በስፖርት ትሰጡታላችሁ። ስለዚህ ሰውነት ያንን ፈሳሾች አይራብም። ስለዚህ ቀስ እያላችሁ እየተዋችሁት የምትሄዱት ነገር ነው የሚሆነው ማለት ነው። ሶስተኛ ደግሞ ሚስታችሁን አናግሩ። ብዙ አይነት ባለትዳሮች አሉ። ባይ ዘ ዌይ ትዳር ውስጥ እየሆኑ በሴጋ ሱስ ውስጥ ያሉ ወንዶች ማለት ነው። ይህ ነገር ብዙ ጊዜ የሚፈጠረው የወንዶች የግንኙነት ያላቸው ፍላጎት ከሴቶች ከፍ ስለሚል ነው። ሳምንት ውስጥ የምታደርጉትን ግንኙነቶች በጣም ሲንክ ማድረግና ማጣጣም የምትችሉበትን ነገሮች ከሚስታችሁ ጋር በማውራት ማስተካከል የምትችሉት ነገር ነው ማለት ነው። አራተኛ ደግሞ በተቻለ መጠን ቀኑን አልጋ ላይ አለማሳለፍ ነው። ስለዚህ ቢዚ ሆናችሁ አሳልፉ። በተቻለ መጠን ስክሮል በማድረግ አታሳልፉ፣ ኦንላይን አታሳልፉት። ቢካዝ ኦንላይን ላይ የምታዩት ማንኛውም አይነት ነገር ወደዛ ነገር ስሜታችሁን ሊያነሳሳ ስለሚችል። ከዛ ማታ ደግሞ መተኛት ስላለባችሁ አልጋ ላይ ስትወጡ ደግሞ ከስክሮሊንግ ይልቅ ሌላ ለስሜታችሁን የማያነሳሳ አይነት ነገሮችን ብታደርጉ መልካም ነው። መጽሐፍ ማንበብ ሊሆን ይችላል፣ ጸሎት ማድረግ ሊሆን ይችላል። ሌሎችን ነገር በማድረግ ከስክሮሊንግ ወይም ኦንላይን ኤክስፖዝ ከሚያደርጋችሁ ነገር ገለል በማድረግ ነገሮችን ቀስ እያላችሁ መተው አለባችሁ። ሴጋ መምታት ሱስ ውስጥ በምትወጡበት ጊዜ አንድ ጊዜ ለውጥ አትጠብቁ። ቀስ እያላችሁ የምትወጡበት ነገር ነው የሚሆነው። በቀን 2 3 ስትመቱ የነበራችሁ ሰዎች ቀስ እያላችሁ በቀን አንዴ፣ በሳምንት አንዴ፣ በወር አንዴ ነውና አንዴ ፌል ካደረጋችሁ፣ አንዴ ከወደቃችሁ፣ አንዴ ወደ ኋላ ከተመለሳችሁ ራሳችሁን አትውቀሱ፣ ራሳችሁን አትጉዱ። ቀስ እያለ የሚጠፋ ነገር ነው። ለራሳችሁ እድል እየሰጣችሁ ስንፈተ ወሲብ ከማምጣቱ በፊት ሆርሞን ሳያዛባ፣ ነርቭ ሳይገል፣ ጡንቻ ሳይመታ፣ ሁሉ ነገር ሳያበላሽባችሁ በፊት ብታቋርጡት ይሻላል። ቢካዝ ከማያቸው የስንፈተ ወሲብ ክላይንቶች 95% የሚሆኑት ሴጋ መምታት ሱስ ውስጥ ያሉ ወይም የነበሩ ናቸው። ኦልሬዲ ደግሞ ስንፈተ ወሲብ ያለባችሁ ወንዶች በሴጋ መምታትም ሆነ በሌላ ምክንያት ከመጣ መታከም የሚችል ነገር ስለሆነ ባዮ ላይ ባስቀመጥኩት ስልክ ቁጥር ከጠዋት 3 ሰዓት እስከ 12 ሰዓት ድረስ ደውላችሁ በአካል ለመምጣት ቀጠሮ ማስያዝ ትችላላችሁ። ሁልጊዜ ጠብቃችኋለሁ። ባይ